ለሊቱ 11 ሰዓት ተኩል ነው የመጣሁት። በጥሩ መስተንግዶ ላይ ነው ያለነው። ያው ተሰልፈን እየተጠባበቅን ነው ያለነው። ልመርጥ ያሰብኩት ፓርቲ ራሴ ሀገሬን ይጠቅማል፣ ሀገሬን ወደፊት ያራምዳል፣ ሀገሬን ከድህነት ያውጣል ብዬ ማስበውን ፓርቲ ልመርጥ ነው የመጣሁት። ማንኛችንንም ይጠቅመናል። ካርድ የወሰኑ ሰዎች ወጥተን ብንመርጥ ሀገራችንን ይጠቅማል። ስለዚህ ሁላችንንም የወሰድነውን ካርድ ይዘን በምርጫ ጣቢያው ተገኝተን መምረጥ የራሳችን ፋንታ ነው። የመጀመሪያዬ ነው። ሀገሪቱን በደንብ ያስተዳድራልን ብዬ ያሰብኩትን ፓርቲ ለመምረጥ ዝግጁ ነኝ ማለት ነው። ሌላ ሰው ዝግጁ እንዲሆን እነግራለሁ። የዛሬውን ቀን በጉጉት እየጠበቅናት ነበረ። ግንቦት 24ን ድምጻችንን ለመስጠት ከሌሊቱ 9 ሰዓት ነው ወተን የተሰለፍ ነው። እንግዲህ ይህን እድል የምናገኘው በ5 ዓመት ውስጥ ነው። በ5 ዓመት ውስጥ ይጠቅመናል፣ ለሀገራችን ይበጃል የሚለውን ለመምረጥ ሌሎችም አሁን ቤት ያሉ ካርዳቸውን ይዘው የተቀመጡ ካሉ አሁኑን ሰዓት ሳይረፍድባቸው ጊዜ ሳይፈጅባቸው ቶሎ መጥተው ለወደፊቱ ይጠቅመናል፣ ይረዳናል፣ ለሀገራችን ወሳኝ ነው የምንለው ለመምረጥ ዝግጁ ሆኜ ካርዴን ይዤ መጥቻለሁኝ። ቀጣይ የሚመጡትም ይህንኑ አስበው ወስነው መምጣት አለባቸው ነው የምለው። አመሰግናለሁ።